አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የአቡ አነስ የተርቢያ ሚዲያ እንግዲህ ያው ይህንን ምርጥ የተርቢያ የልጆች አስተዳደግ ልዩ የሆነ ፕሮግራሞች አሉኝና እየለቀኩ እገኛለሁ። እናንተ ግን ሰብስክራይብ፣ ላይክ እና ሼር በሚገባ እያረጋችሁ አይደለም እና የተወሰነ ነው ያለና ኢንሻአላህ በደንብ አድርጋችሁ ሰብስክራይብ አድርጉልኝ፣ ላይክ እና ሼር አድርጉ እያልኩኝ የስነ ምግባርም አቀርባለሁ ማለት ነው። ከስነ ምግባር አንፃር በጣም ወጣቶች እየተበላሽ ነው ያሉ። አይዮ ፍየሏም ጫት እያስቃማት ነው። ፍየሏም ጫት ትቅማለች፣ እሱም ይቅማል። ፍየልና ሰው አንድ የሚሆንበት ጊዜ ሱብሃንአላህ አስተሳሰብ ዜሮ። ስለዚህ ጫት እየተቃመ ፍየሏም በቃ ተጣብቃ አለማመዳት። የፍየል ምግብ እየበላ የፍየል ቅጠል የጫት ቅጠል ቀለብ የፍየል ነበር። ፍየሎቻችን የሚበሉት ቅጠል ወጣቶች እየበሉ ነው ያያችሁ። ይሄም በሙዚቃ የቀለጠ እንትን አድርጎ እና ከሙስሊሙም ሙስሊም ያልሆኑ ነሳራዎችም ይሁዳዎችም ይበሏታል እቺ ቅጠልና ልጆቻችን በተለያዩ በማህበራዊ ሚዲያዎች የሚተላለፉ መጥፎ ነገሮችን ካዩ እንደዚህ እንዳይሆኑ ማብራራት። ምን እያረገ ነው ይሄ ካሉ የፍየል ምግብ የፍየል ቅጠል እየበላ ነው፣ ስለዚህ የፍየል ጫት ያሳብዳል ብለን መምከር አለብን። መጨረሻ ላይ ብዙ ስራዎች አሉኝ። ሰብስክራይብ አድርጉ፣ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ከድንዙዝነት አላህ ይጠብቀን፣ ከእንስሳነት። ሹክራን። ሼር አድርጉልኝ።